እሺ ሰላም እንደምን አላችሁ ውድ የዩቲዩብ ቤተሰቦች ማለት ነው። እንደምናችሁ? እኔ በጣም ሰላም ነኝ። አይ ነው ጠፍቻለሁ፣ ብዙ ሰዓት ሆኖኛል እዚህ ቻናሌ ላይ ፖስት ካልኩኝ ማለት ነው። በጣም ብዙ እንደጠፋሁ አውቃለሁኝ። ለዚያም ደግሞ ይቅርታ መጠየቅ እፈልጋለሁኝ ማለት ነው። ጀስት አሁን ደግሞ ተመልሻለሁ ማለት ነው። አም ካሚንግ ባክ ራይት ጋይስ። ኦኬ እዚህ ደግሞ የመጣሁት ማለት ነው ልክ ፖስት ለማድረግ ወይም በየቀኑ ወይም ምናምን ፖስት እያደረጉ ለመፖስት ሳይሆን ጀስት ፎር ግሮዝ ነው የመጣሁት እና አም ካሚንግ ሂር ፎር ኖት ፖስቲንግ ኦንሊ በት ፎር ግሮዝ ራይት። ሶ በዚህ ቻናል ላይ ማለት ነው ብዙ ነገሮችን እለቃለሁ በተከታታይ ማለት ነው። ከዚህ በኋላ ቆንጆ ነገሮችን አድሬስ አደርጋችኋለሁ። በነዛ ነገሮች ደግሞ ራሳችን እንደምንቀይርበት አምናለሁ ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰቡ ነው ማለት ነው። እና ዛሬ ልነግራችሁ ያሰብኩት ምንድን ነው ጋይስ how to start something after we fail የሚል ነገር ልነግራችሁ የፈለኩት እና how to start doing something after we fail right guys። ብዙዎቻችን አብዛኛው ማለት ይቻላል majority of the people they believe just they fail እንዳደረጉ ነው የሚያስቡት ብዙ ሰው ማለት ነው። ሪያሊቲው እንደዛ ነው። ወርልድ ላይ እዚህ ዓለም ላይ የምናየው ነገር majority of the people consider themselves as failure. You know, they try something but they assume that one is failure in their life ማለት ነው። ስለዚህ አሁን እንድንነጋገርበት የፈለኩት ወይም ለነግራችሁ የፈለኩት ነገር ምንድነው ከውድቀት ከወደቅን ከመሰለን በኋላ እንዴት ነው እንደገና ተነስተን ስራዎችን የምንሰራው በአግባቡ ሰርተን ፕሮዳክቲቭ የሆነ ስራ የምንሰራው እንዴት ነው የሚለውን ነው ልነግራችሁ የፈለኩት ጋይስ። እዚህ ምድር ላይ ማለት ነው እንደምታስቡት አይደለም ማለት የምታስቧቸው አሁን ልክ ስኬት ሲባል የሚመጣላችሁ ሰው አለ አይደል? አእምሯችሁ ላይ ስኬት ሲባል ልክ እንደ ከሌ ነው እንጂ ልክ እንደ ከሊት ነው እንጂ የምንለው ማለት ነው አይነት አለና they fail so many times guys። ሪያሊቲ ነው ባይ ዘ ወይ ማንኛውም ሰው ማለት ነው እዚህ ወርልድ ላይ እዚህ ምድር ላይ እዚህ ዓለም ላይ ሳለ ስኬታማ ነው የተባለ ሰው የወደቀ ሰው ነው። let me tell you something here። አሁን ልክ ስኬት ስል ለምሳሌ የሆነ ይመጣል ሰው አለ ጭንቅላት ላይ የሚመጣል ሰው አለ ስኬት በቃ ስኬት እንደንትና ነው ብለን የምናስበው ሰው አለ ባይ ዘ ወይ እና ልክ እሱ ሰው ወይም እሷ ልጅ ወይም እሱ ልጅ ወርቀው የተነሱ ስለሆኑ ነው ስኬት ተሳክቶላቸዋል የምንላቸው ዛሬ ማለት ነው። they fail so many times but ከውድቀት ወይም ፌል ካደረገ በኋላ የመነሳትና ያለመነሳት ጉዳይ ነው ማለት ነው። ስኬት የሚባለው ነገር ከውድቀት በኋላ እንዴት ነው ያለው ለውድቀት ያለው ሪስፖንስ ምን ይመስላል የሚለው ነው ሰውን ስኬታማ ነው ኦር ኖት የሚያስብለው ማለት ነው። the response behind failure ነው ማለት ነው። አንድ ነገር ትራይ ታደርጋለህ እዚህ ጋር ፌል አደረገ ብለህ ወይም ትተዋለህ ወይም ደግሞ ለነገሩ ለወደቁ ላልክበት ነገር የምትሰጠው ሪስፖንስ ያ ነው ማለት ነው ስኬታችን የሚወስነው ነገር እና our success depends on that ማለት ነው። በዚህ ነው የሚለቀው ባይዞ ስኬት ሲባል ልክ ዝም ብሎ ሳይወርቁ እየደረደሩ የሚኬድበት አይደለም ጋይስ። እና ልክ አሁን የምታስቡት ስኬታማ ነው ያላችሁ ሰው ማለት ነው he failed or she failed so many times። ሶ እዚህ ላይ ደግሞ ማለት ነው ስኬት ማወቅ ያለብን ነገር so many times መውደቅ ስኬት አይደለም ባይዞ so many times ወድቆ ከውድቀት መማር ከውድቀት እየተማሩ ነገን ማሻሻል። አሁን ይጃለው በሆነ ሚስ ወደኩኝ አልኩኝ ከወደኩበት ተነስቼ ደግሞ ጀስት የወደኩበትን ሚንስ አጥርች ካወቁ በኋላ ማለት ነው በሌላ መንገድ ወይም ብቻ የወደኩበትን ካወቁ በኋላ በማልወርቅበት ሚንስ ሂጄ አችም ማድረግ የምፈልገውን ያ ማለት ግን አችም ማለት ሲባል እዚህ ላይ ወደኩኝ በሌላ መንገድ ሄድኩኝ እዚህ ላይም አልወርቅም ማለት አይደለም። እዚህም ላይ ደግሞ እወድቃለሁ በሌላ መንገድ ሄዳለሁ። ግን በእያንዳንዶቹ ፖይንቶች ማለት ነው በምንሄድበት የህይወታችን ፓዝ የምንማራቸው ነገሮች ናቸው ስኬታችን ዲፋይን ሊያደርጉት የሚችሉት ማለት ነው። እና ብዙ ጊዜ መውደቅ ነው ስኬት ሲባል ጀስት እየሄዱ ምናምን ሁሌ ከሆነ ነገር ጋር መጋጨት ምናምን ነገር አይደለም። ባይዘው ስኬት ማለት ብዙ ጊዜ መውደቅ ነው ሲባል ዝም ብሎ ሁሌ መውደቅ እሱ አይደለም ጋይስ። ግን እዚህ ላይ ሰወድቅ ምን ተማርኩ፣ እዚህ ላይ ሰወድቅ ምን ተማርኩ፣ እዚህ ላይ ሰወድቅ the compound effect that we call ስኬት ይባላል። በምን በፖዚቲቭ ሳይድ ከሰራ ነው ኮንስትራክቲቭሊ ከያዝ ነው ማለት ነው። የወደኩበትን የጣለኝን ኤግዛክትሊ ካወቅኩት እንዲሁ ደግሞ አሪፍ ፐርፎርም ያደረኩበትን ካወቅኩት ፐርፎርም ያደረኩበትን ቢውልድ በማድረግ የወደኩበትን ደግሞ ዲሚኒሽ በማድረግ ነው በመቀነስ ሞር ፕሮግረስ ማምጣት ይቻላል ማለት ነው። እና
እዚህ ላይ ምንድነው ማሰብ ያለብን እንደ ሰው ወይም እንደ አንድ ስኬትን እንደሚፈልግ ሰው ማለት ነው። አይ ነው ስኬትን የማይፈልግ ሰው የለም ምድር ላይ ይነዋል። ስኬት ተሄዶ የሚያልቅ ነገር ባይሆንም ስኬትን የማይፈልግ ሰው የለም። ዛስ ኦብቪየስ። ግን ምንድነው ልላችሁ የፈለኩት ስኬትን እየናፈቅን ዝም ብለን በሀሳብ ብቻ ሳይሆን ወጥተን እየሰራን እየወደቅን እየተነሳን እየተማር ከዛሬ ነገ ከአሁኗ ላይ ቀጣዩን እያስተካከል የምንሄድበት ፋዝ ነው ስኬት ማለት ዳት ዋና። ለመውደቅ አትፍሩ ነው መጀመሪያ የምላችሁ ነገር። ለመውደቅ መፍራት ምንም ባል የለውም። ባይዘ ማለት የምናውቀው ነው። ኢትዮጵያ ውስጥም ሳይሆን ውጮችም ላይ የምናየው ነገር ነው። እና ምንድነው ጋይስ ያልተረዳነው ነገር አለ። ጭንቅላት ዲቫይስ ነው ይሄ ነገር ማለት ዲቫይስ ነው እና እሱን መጠቀሚያ ማድረግ ነበረብን። ግን አንፎርቹኔትሊ እሱ ነገር ብዙዎቻችን ስትረግል እያደረገን ያለው ነገር እሱ ነው እና ልክ ስኬት ሲባል ብዙዎቻችን በሀሳብ ነው የምንነጠው እንጂ በስራ በተግባር ወተን የምንሰራው ነገር ዳትማች የለም ማለት ነው። እና ምንድነው ልላቸው የፈለግኩት ነገር ስታርት ስሞል ኤንድ ግሮው ነው የሚባለው። እና ትንሽ ነገር ዛሬ ልጀምሩ ትችላላችሁ፣ ልንጀምር እንችላለን። እሷን ነገር ኢምፕሩቭ እያደረግን ብንሄድ ጋይስ ኢማጂን አት ዋን ፖይንት የምንደርስበትን አስቡት እስኪ ጋይስ። ዛሬ 5 ደቂቃ የምናነባት መጽሐፍ ኮምፓውንድ ሆና ስንት ምን ያክል አንባቢ እንደምንሆን ኢማጂን አድርጉት እስኪ። በቀን 5 ደቂቃ ሌላውን ተውትና ማለት ነው 5 ደቂቃ የሆነ የምናነበው መጽሐፍ በቀን ከዛ በሳምንት ምን ያክል እናነባለን፣ በወር ምን ያክል እናነባለን፣ በ6 ወር ምን ያክል እናነባለን፣ አመቱ ሲያልቅ ምን ያክል መጽሐፍ እናነባለን፣ አፍተር 5 years 10 years ደግሞ ምን ያክል እንደምንሆን ኢማጂን። ዳት ሚንስ 5 ሚኒት ዛሬ ጀመር ነገ 10 ሚኒት ሊሆን ይችላል። እንደዛ እያለ አንድ የሞመንተም ውስጥ እስከምንገባ ችግር አለ ጋይስ። እኔ ግልጹን ነው የምነግራችሁ። ብዙ ጊዜ እኔ ሞክሬያለሁ፣ ብዙ ነገር ፌል አድርጌያለሁ፣ ብዙ ነገር ሞክሬ ማለት ነው። ግን ምንድነው የተማርኩት ነገር አት ቢጊኒንግ በቃ ነገሮች ሁሉ ይከብዳሉ ማለት የተሰራንበት አእምሯችን የተሰራበት ፓራዳይማችን ማለት ነው እንደዛ አልነበረም። ስለዚህ እሱን እንቀይርህ ስንለው 20 ዓመት 10 ምናምን ዓመት ያመጣ ነው ልምድ በቀላል ላይፋታን ይችላል። ግን ትንሽ በመጀመር በማደግ እሱን ነገር በማስወገድ አዲሱን ማንነታችን ቢወልድ ማድረግ እንችላለን ማለት ነው። እና ስታርት ስሞል ግሮው ቢግ የሚል ነገር አለ ማለት ነው። እሱን ነገር እንድናደርግ እፈልጋለሁኝ። አይ ሆፕ የዛሬው ቪዲዮ ቆንጆ እንደነበረ አስባለሁኝ። በዚህ ቻናል ላይ ደግሞ ሞር ቫሉአብል እና ዩስፉል የሆኑ ነገሮችን ከዚህ በኋላ በቀጣይነት እንማማራለን፣ እናድጋለን፣ ስኬትን እናጣጥማለን ማለት ነው። እና ሰብስክራይብ በማድረግ ቤተሰብ ሆኖ ደግሞ ኮሜንት ላይ ጀስት አይ ስታርት ቱዴይ ብላችሁ ኮሜንት አድርጉ ማለት ነው። መጀመራችሁን እንደወቅ እዛ አብረን ብዙ ነገሮችን እንሰራለን፣ ወደፊት ብዙ ነገር እንሰራለን ማለት ነው። ጋይስ ወዳችኋለሁ። ሰብስክራይብ በማድረግ ቤተሰብ